ምንድነው የሚሆነው መጨረሻ ምን ይሆናል ብለው ያስባሉ? ከሼኩ ጋር ቀናት ወራት የተቆጠሩ አመታት እየሆኑ ይሄዳል። ከ30 ምናምን አመት በኋላ በእንደዚህ መልክ ነው ምን ይታዩታል? ምን ይሰማዋል? ያው እንግዲህ ነገሩ ተጀመረ። ቀን ቀንን ይወልዳል፣ ሳምንት ሳምንት፣ ወር ወርን፣ አመት አመትን፣ 5 አመት አሁን ወደ 6ኛ አመት ልንሄድ ነው። ከተያያችሁ ባይ ኖ ክስ ከመሰሉ ከተያያችሁስ? ከታየን 5 አመት ተኩል እንደዚህ ሊሆን። ከዛ ወደ በስልክም ተገናኝታችኋል? በፍጹም የመጨረሻ ስልካችን ሐሙስ ቀን ሮብ ሊመረቅ ሐሙስ ቀን አይቻልም ያሉበት የመጨረሻ ስልካችን ግንኙነት ያ ነው። ከዛ ወዲህ እኔ ሞክሬያለሁ ከበረደላቸው በኋላ። ከዛም ሽማግሌዎች የሀገር ሽማግሌዎች ልከዋል። አዎ በመሃል ገብተው ይቅር የሚል ደብዳቤ ጻፍ ተብዬ ይቅርታ ደብዳቤ ጽፌላቸዋለሁ። ይድረሳቸው አይድረሳቸው አላውቅም፣ ግን መልሱ ቢኖር ኖሮ ሽማግሌዎቹ በጣም ትልቅ የሀገር ሽማግሌዎች ስለነበሩ እነሱንም በዚህ አጋጣሚ ስማቸውን አልጠቅስም፣ ግን በጣም አድርጌ አመሰግናቸዋለሁ። ለሰላም የቆሙ ሰዎች፣ የሁለታችንን ግንኙነት የሚያውቁ ሰዎች ስለነበሩ ሞክረዋል እና አልተሳካም። እንግዲህ እንዳይሳካ የሚፈልግ ወገን ሊኖር ይችላል። ለምን አንድ ቀን እውነቱ ይወጣል እኮ።